መኪና ማከራየት ምርር ነው ያለ። ከተማ ውስጥ ብቻ ነው የምነዳው እያሉ ይወስዱና የትም አይወስዱ ቦታ አለ መሰለሽ። መኪና አሁን ራሱ የት እንዳለች በጭራሽ አላውቅም። ለዚህ መፍትሄ እናንተ ጋር ይኖራል? ታዲያ ምን ችግር አለው? የኛን አንድ ቴክኖሎጂ ስትጠቀሚ መኪናሽ ከአዲስ አበባ ይውጣ አንቺ ያስቀመጥሽውን ድንበር ይጣስ አይጣስ ካስቀመጥሽው ወሰን ሲያልፍ ጭምር ስልክሽ ላይ ማስጠንቀቂያ ይደርስሻል። ይህ ቴክኖሎጂ ጂኦፌንስ ይባላል። እስኪ አንዳንድ መረጃዎችን ለማንበብ ይሄንን ተጠቀሚ። እስኪ ላንብበው። አረ ከዚህ ሌላ ምን እናገኛለን? ሌላ የምታገኘው ተጨማሪ ነገር በምን ፍጥነት እየነዱ እንደሆነ፣ የት ቦታ ለምን ያክል ሰዓት እንደቆሙ፣ የወር፣ የሳምንት፣ የቀን ምን ያክል ጉዞ እንደተጓዙ ሁሉንም ዝርዝር ሪፖርት ይሰጥሻል። ንብረትሽ በሰው እጅ ላይ ሆኖ አንቺ የፈለግሽ ቦታ ላይ ሆነሽ በስልክሽ መቆጣጠር ትችያለሽ። እኔ ካስቀመጥኩት ክልል ከወጡ ምን ውሳኔዎችን መወሰን እችላለሁ? ውሳኔዎችን ለመወሰን ብዙ አይነት አማራጮች አሉሽ። የመጀመሪያው ሞተር መቆለፍ ትችያለሽ። ሁለተኛው ማስጠንቀቂያ መስጠት ትችያለሽ። ሶስተኛው ራስሽ በአካል መድረስ ትችያለሽ። ቆይ አንዴ ጠብቂኝ፣ ለጓደኛዬ ልንገራትና ሁለታችንም እናስገጥማለን። ስለዚህ የኪራይ መኪናችሁን ደህንነት ለማስጠበቅ ይህ ቴክኖሎጂ ግዴታ ያስፈልጋቸዋል።